እዚህ ጋር እንግዲህ የምናየው አሁን ስኖ እየወረደ እያየነው ነው እንዳለ እንደምታዩት እንዲህ እየወረደ ነው በየዛፉ ላይ በሳይክላችን ላይ በየቅጠል ዛፍ ቅጠል ሳር ቅጠሉ ሁሉ እንዲህ ተሸፋፍኗል ማለት ነው በስኖ እና ይሄኛው እንግዲህ ስኖ አይነት በጣም ብዙ አይነት የስኖ አይነቶች ናቸው ያሉት። እዚህ ጋር እንደምታዩት የሚያንጸባርቅ ሻይን የሚያደርግ ነገር ይታያል። እስቲ እንደዚህ ብናደርገው ሻይን የሚያደርግ ነገር ይታያል። እስቲ በቀላሉ ብትን ነገር የሚል እንደምታዩት ነው። ብትን 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 የሚል በረዶ ነው ይሄ ማለት ነው እና እንዲሆኑ ነው የምናየው። ሌሎች አይነትም ብዙ አይነት የበረዶ አይነቶች አሉ። ይሄኛው ግን እንዲህ ስታዩት ምንድን ነው ይመስለው? የተከመረ ስኳር ነው ይመስለው። የተከመረ ስኳር ይመስላል። በየቅጠሉ በየዛፉ በየቅጠሉ ላይ ደግሞ ያረፈው ይሄን ይመስላል ማለት ነው እና እንደዚህ በቀላሉ ምንም ውሃ ይዘት ብዙ የሌለው በቀላሉ ብትን የሚል እንዲህ አይነት በረዶ ነው። ያው እንደምታዩት አሁን እየወረደ ነው እየወረደ በብዛት ይታያል ማለት ነው እና ሌላው ደግሞ ጥጥ የሚመስልም ደግሞ አለ። እንደ ጥጥ ቀለል ብሎ ደግሞ ይመጣም አለ። የተለያየ አይነት ነው ያለው። እንግዲህ እስቲ በረዶ ሀገር ለምትመጡ ሰዎች ወገኖች ምን አይነት ነገር እንዳለ ትንሽ መነጋገሩ ጥሩ ነው። ስትመጡ አዲስ እንዳይሆንባችሁ ወይም ስትሄዱ አዲስ እንዳይሆንባችሁ ለማለት ነው። መልካም ጊዜ እንመኛለን። ሰላም ሁኑልን። ባባይ